ሰላም ሰላም የተከበራችሁ የኢትዮ ኢንፎ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ እያልን ዛሬም በአዲስ ዜና መጥተናል። አብራችሁን ቆዩ። ኢራን ሆርሙዝ ሰርጥ ላይ ባሉትን የሚሳኤል ማስወንጨፊያ ቦታዎችን እንደ ድሮ ተመልሷል እያለች ነው። ምንም ቢሆን አሜሪካ የሆርሙዝ ሰርጥ አካባቢ ያለውን የሚሳኤል ማስወንጨፊያ ቦታዎችን መትቼ አውድሜያለሁ ብትልም ግን በተኩስ አቁም ስምምነቱ ባሉት 2 ሳምንታት መሃል ውስጥ ኢራን ሁሉንም ሆርሙዝ ሰርጥ አጠገብ ያሉትን የሚሳኤል ማስወንጨፊያ ቦታዎችን እንደ ድሮ ሁኔታቸው መልሻለሁ እያለች ነው። ይህም ቀን በቀን የኢራን አቋም እንደ ድሮ እንዲመለስ እያደረገ ነው። ስለዚህ ኢራንም በዚህ ከቀጠለች የድሮዋ ጠንካራ አቋሟ ላይ ልትደርስ ትንሽ ሳምንታቶች ብቻ ነው የሚቀሯት። በዚህም ተከትሎ ራሻና ቻይናም በድብቅም ሆነ በይፋዊ ቁሳቁሳዊ ድጋፍ እያደረጉላት ይገኛል። ኒውዮርክ ታይምስ ጋዜጣ እንደነገረው ከሆነ አሜሪካ ብዙ ጊዜ የኢራንን የሚሳኤል ቦታዎችን አድክሜያለሁ መትቻለሁና እንደዛም አጥፍቻለሁ ብሎ በተደጋጋሚ አሜሪካና ዶናልድ ትራምፕ ቢያወሩም ይህ ደግሞ በጣም ከውሸት የራቀና ተረት እንደሆነ ገልጿል። ምክንያቱም ኢራን ከድሮ ያላት አቋሟ የባሰ እየጠነከረች እየመጣች ነው እንጂ ምንም የሚሳኤል ማስወንጨፊያ ቦታዎች እየወደሙ ያሉት ወይ ደግሞ የወደሙትም እንደ ድሮ ወደ ቦታቸው እየተመለሱ ነው እንጂ ያሉት ምንም አቋሟ እየቀነሰ ወይ ደግሞ እየሞተች ያለች ሀገር አይደለችም። ስለዚህ ኒውዮርክ ታይም ጋዜጣ እንደገለጸው ከሆነ ይህ የአሜሪካ አባባሎች እንዳሉ ተረት እንደሆነ እየተናገረ ነው። ኢራን እንደ ድሮ ለመመለስ ትንሽ ቀናቶች እና ትንሽ ሳምንታቶች ብቻ እንደሚቀራትና አሁንም ዓለም ላይ አንደኛ ወይ ደግሞ ጠንካራ የምትባል ሀገር እንደሆነች እየተገለጸ ይገኛል። ይህም እንደተባለ ከሆነው በሆርሙዝ ሰርጥ አካባቢ ካሉት ውስጥ 33 የሚሳኤል ማስወንጨፊያ የኢራን ሚሳኤል ማስወንጨፊያ ቦታዎች ውስጥ 30 የሚሆኑት በደህንነት ሰርጥ ላይ አሁንም ስራውን እየሰራ ይገኛል። ይህም የሚሰራው ስራ ቢሆንም የአሜሪካን መርከቦችና የጦር መርከቦችና የአሜሪካ የሆኑ ንብረቶች በዛ አካባቢ ሲያልፉ ሚሳኤሎችንና ቦምቦችን ለመጣል ተዘጋጅቶ የሚቀመጥ ነው። ይህ ማለት ካሉትም 33 የሚሳኤል ማስወንጨፊያ ቦታዎች 30ዎቹ ሙሉ ጤንነታቸው ላይ ናቸውና ስራቸውን እየሰሩ ነው ማለት ነው።